የሚባል ወግ ጸሐፊ እንደዚህ አለ። በጣም ብዙ የሚያስፈሩ ነገሮች ነበሩብኝ አለ። በህይወቴ ብዙ የሚያስፈሩ ነገሮች ይደርሱብኛል ብዬ እፈራ ነበር አለ። ከዛ ወደ እድሜ ማምሻው ላይ ግን የተረዳሁት ነገር ምንድነው? እነዛ ይደርሱብኝ ይሆን ብዬ እፈራቸው የነበሩት ነገሮች አንዳቸው አልደረሱብኝም ማለት which means ፍርሃቱ ኦሬዲ የማይደርስ ነገር የማይሆን ነገር ራሱ አእምሮ ፈጥሮ ነበር ለካ ሲያሰቃየው የነበረው። ብራዘር ሲስተር እንግባባ። አብዛኛው ስቃዮቻችሁ የራሳችሁ አእምሮ የፈጠረው ስቃይ ነው። አብዛኛው ስጋቶቻችሁ የራሳችሁ አእምሮ የፈጠረው ስጋት ነው። እዚህ አእምሮ ላይ እስካልነቃችሁበት ድረስ በሌለ ችግር በሌለ ስቃይ ስትሰቃዩ ትኖራላችሁ። አሁንም አንድ የእረኛ ጥበብ እነግራችኋለሁ። ይሄን እንድትረዱት ከኔ ጋር መሆናችሁ ማወቅ ፈልጋለሁ። እዚህ ቤት ከኔ ጋር ናችሁ ወይ? yes ለሁሉ የእረኛው ጥበብ ምንድነው? ታውቁታላችሁ ሁላችሁም። እና ብልህ እረኛ ወይም ብልጥ እረኛ ምን ያደርጋል? አህያው ስትለግምበት ምን ያደርጋል? ከብዙ ጥበቦች አንዱ ምንድነው? የራሷን ፋንድያ ምን ያደርጋታል? ይቀባታል። አፍንጫዋ ላይ ይቀባታል። ከዛው አይት ሞኝ